በቃና ቲቪ የታየው ለልጅ የተሰኘው ተወዳጅ ድራማ ያስታውሱታል። ለልጁ ሲል ህይወቱን አደጋ ውስጥ የሚጥለው በፍትህና በማፊያ መካከል የሚናወጠው ያ አሳዛኝና ጀግናው ፖይራዝ። ይህን ገጸ ባህሪ በድንቅ ብቃቱ የተወጣው ተዋናይ ኢልከር ካግሊ ይባላል። ነገር ግን ከዚህ ድቅ ገጽታ በስተጀርባ ያለው የልጅነት ህይወቱ በእንግሊዝ ሀገር ያሳለፈው ፈታኝ የትምህርት ጉዞና ከሙዚቃው ወደ ትወና የተሸጋገረበት አጋጣሚ ምን ይመስል እንደነበር ያውቃሉ? ዛሬ በዚህ ቪዲዮ የኢልከር ሙሉ ህይወት ታሪክ፣ ሚስጥራዊ ማንነትና ለስኬት ያበቁትን ዋና ውጣ ውረዶችን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ፖይራዝ የተወለደው ግንቦት 11 1984 ዓመተ ምህረት በቱርክ መዲና ኢስታንቡል ነው። የቤተሰቡ ማንነት በጣም አስደሳችና ድብቅ ባህል ያለው ነው። አባቱ ሬጅፕ ካሊብ ክፍለ ሀገር የመጣ የኩርድ ተወላጅ ሲሆን እናቱ ብር ደግሞ የቱርክና እንዲሁም የጀርመን ደም አላት። ኢልከር ገና በ13 ዓመቱ የወላጆቹን መፋታት በትልቅ ስሜታዊ ጫና ውስጥ ጥሎት ነበር። ይሁን እንጂ ይህ ቁስል ወደ ጥበብ እንዲያዘነብል መንገድ ከፈተለት። በወጣትነት የሙዚቃ ፍቅር ያበደው ኢልከር ጊታር መጫወት በራሱ ተማረ። የሮክ ሙዚቃ ባንድ በማቋቋም የራሱን ዜማዎች ይፈጥር ነበር። የቋንቋ ችሎታውን ለማሳደግ የእንግሊዝኛ ሙዚቃ ግጥሞች ወደ ቱርክ በመተርጎም ቋንቋውን ከራሱ ጥረት አጠናከረ። በመጀመሪያ በኢስታንቡል ኩርቱል ዩኒቨርሲቲ የኪነ ጥበብ አስተዳደር አርት ማኔጅመንት ትምህርቱን አጠናቀቀ። ነገር ግን እውነተኛ ጥሪ ከጀርባው አስተዳዳሪ መሆን ሳይሆን በመድረክ ላይ መቆም እንደሆነ ተረዳ። ችሎታውን ወደ ላቀ ደረጃ ለማድረስ ፖይራዝ ትልቅ ውሳኔ ወሰነ። ወደ እንግሊዝ በመሄድ በዓለም ታዋቂ በሆነው የለንደን ሙዚቃና ድራማ አካዳሚ ላምዳ ለ3 ዓመታት የትወና ትምህርቱን ተከታተለ። በለንደን በነበረበት ወቅት የገንዘብና የኑሮ ፈተናዎች ቢገጥሙትም በትወና ጥበብ ላይ ጥልቅ እውቅና እንዲሁም ደግሞ ልምድ አካበተ። ወደ ቱርክ ከተመለሰ በኋላ በ2012 ሶን የተሰኘው ድራማ የመጀመሪያው የስክሪን ትወናውን አቀረበ። በመቀጠልም ካይብ እና ካይብ በተሰኙ ሲራፕ እና ሌሎችም አዳዲስ እና እንዲሁም ደግሞ ድራማዎች ላይ ባሳየው ድንቅና ተፈጥሯዊ የትወና ብቃት በብዙዎች ትኩረት ሳበ። በ2014 ሲልሲሌ በተሰኘው የሲኒማ ፊልም ላይ የመተወን የሲኒማ ዓለም በሩን ከፈተ። በ2015 ፖይራዝ በዓለም አቀፍ ደረጃና በኢትዮጵያ በቃና ቲቪ አድናቂዎች ዘንድ እጅግ ተወዳጅ ያደረገውን ድራማ ለቀቀ። በዚህ ድራማ ላይ ፖይራዝ የተባለውን የቀድሞ ፖሊስ ገጸ ባህሪ ተጫውቷል። ፖይራዝ በግብ ስሙ የጎደፈ ስራውና የልጁ የማሳደግ መብት የተቃማ፣ ነገር ግን ልጁን ለማስመለስ ሲል ህይወቱን አደጋ ላይ ጥሎ ከማፊያ ጋር የተቀላቀለ አባት ነው። የፖይራዝ ገጸ ባህሪ በስሜት የተሞላ አሳዛኝ፣ ቀልደኛና በተመሳሳይ ጊዜ ጀግና ነበር። ኢልከር ይህን ገጸ ባህሪ በተፈጥሯዊ መንገድ በመጫወቱ በ2016 በቱርክ የፊልም ዓለም እጅግ ክብር የተሰጠውን ጎልደን በተርፍላይ ቤስት አክተር የወርቅ ቢራቢሮ ምርጥ ተዋናይ ሽልማት ማሸነፍ ችሏል። ከዚህም በኋላ በድራማው ላይ አብረው ከሰራችው ቡርጂን ወይንም ደግሞ አይሲጉል ጋር የነበራቸውን ፍቅር በስክሪንም ሆነ በእውነተኛ ህይወት የብዙዎች ትኩረት ስቧል። ከልጄ በኋላ ኢልከር ካግሊ በቱርክ ብቻ ሳይሆን በዓለም አቀፍ ደረጃ ስሙ መጠራት ጀመረ። በ2020 መምህሩ የሚሰኘውን ድራማ ላይ የኢፍክን በመጫወት ድንቅ ትወናን አሳይቷል። በ2021 ደግሞ በታዋቂው ቢቢሲ እና በኔትፍሊክስ ጥረት በተሰራው ዘ ሰርፔንት በተሰኘው ሚኒ ሲሪስ ላይ ቪታኒ ሀኪሚ የተባለውን ገጸ ባህሪ በመጫወት ዓለም አቀፍ እውቅናን አግኝቷል። በግል ህይወቱ ኢልከር ሙዚቃ ማቀናበር፣ መጽሐፍ ማንበብ እና ማሰላሰል ይወዳል። በአሁኑ ወቅት ከታዋቂ የቱርክ ዘፋኝ ሲላ ጎንች ጋር በፍቅር ህይወቱ ውስጥ ይገኛል። ኢልከር ካግሊ ወይም ደግሞ ፖይራዝ ካግሊ ከልጅነት አስቸጋሪ ህይወቱ ተነጭቶ በከፍተኛ ጥረትና ትምህርት ራሱን ያነጸ፣ ስሜቱን በስክሪን ላይ በግልጽ ማሳየት የሚችል እውነተኛ የጥበብ ሰው ነው። እናንተ በቃና ቲቪ ለልጄ ድራማ ላይ የፖይራዝ ገጸ ባህሪ እንዴት አያችሁት? ከሰራቸው ስራዎችስ የትኛው የበለጠ ይማርካችኋል? አስተያየታችሁን ከታች በኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። አዳዲስ የኪነ ጥበብ ሰዎች ታሪክ ለማግኘት ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። ትዕይንታችን ተጠናቋል።